አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ። ላይክ ሰብ በማድረግ ጀምሮ ቤተሰብ ሆኑ ውዶቼ። ዛሬ የማቀርብላችሁ እንግዲህ በዚህ ሳምንት ውስጥ ቲክቶክ ላይ መነጋገሪያ የነበረ ነገር ነው የማቀርብላችሁ። ብዙ መነጋገሪያ የነበሩ ነገሮች ነበሩ። ከነዛ ውስጥ አንዱ ሁለት አረቦች ተገዳድለው የገዳይ ቤተሰብ እንግዲህ የሟች ቤተሰብ ገዳይ ቤት በመሄድ ልጃችሁ እንዲታሰርም እንዲገደልም ካሳም አንፈልግም ይቅር ብለናል በማለታቸው ብዙ መነጋገሪያ ነበሩ። ቲክቶክ ላይም ሲዘዋወር ነበር። ይህንን እንግዲህ በመጀመሪያ በቅድሚያ እናያለን። አብራችሁን ቆዩ። أنا اللي بسلم لا والله ما تنزلين أنا اللي بسلم على راسك. أول شيء جاي نسلم عليك في بيتك. سلمت شارع من كل شيء. وأنت في مقام أخت لي. أنا جاي ذا اليوم معي في عني ياسر وجه الله. بيض الله وجهك وعلى نية ولدي بندر وامي وابوي. الله يبيض وجهك ويكتب اجرك وما نقول الا حسبنا الله ونعم الوكيل. الحمد لله اي والله حسبنا الله ونعم الوكيل. خيلوا فيك القبائل، خيلوا فيك شال سريع. سود الله وجه من خيل فيك. فلا يوم شفتم خيلوا فيك وخيلوا فيك الشيوخ. والله ما تنضمين وابو بندر حي. ونعم ابو بندر. انا اللي بسلم لا والله ما تنزلين انا اللي بسلم على راسك. الله يبيض وجهك الله يبيض وجهك الله يبيض وجهك الله يبيض وجهك وبوجه ابو محمد زايد. الله يبيض وجهك. የምናየው እንግዲህ በዚህ ሳምንት ውስጥ የስምንተኛ ክፍል ተማሪ የ14 ዓመት ልጅ እናቱን ቀብሮ እናቱ ከመሞቷ በፊት ልጄ ምንም አይነት ችግር ውስጥ ብትሆን ምንም ነገር ቢገጥም ትምህርትህን እንዳታቋርጥ ብላ ቃል አስገብታው ነበር። ሁለት ታናናሽ ወንድሞች አሉት። እንግዲህ እናቱ ሞታ እናቱን አስክሬን ቤት አስቀምጦ ሄዶ ትምህርት ቤት ተፈትኗል። ከትምህርት ቤት መልስም እናቱን ቀብሮ ድጋሚ ሄዶ ተፈትኗል ማለት ነው። የስምንተኛ የመጨረሻ ፈተና በእናቱን አስክሬን ቤት አስቀምጦ ተፈትኗል። ይህም ልጅ መነጋገሪያ ይሆናል። በአሁኑ ሰዓት ቤትም እንዲሰጠው ድጋፍ እንዲደረግለት ሚዲያ ላይ እየተወራ ነው። ይህንን አይተን እንመለስ። ሊላሂ ወኢና ኢለይሂ ራጂዑ። እኛም ያላህ ነን ወደ አላህም ተመላሾች ነን። ይህ በምስሉ ላይ የምታዩት ልጅ ኻሊድ ይባላል። የ14 ዓመት ታዳጊ ህፃን የ8ኛ ክፍል ተማሪ ነው። እናቱ ከሰሞኑ ታመው ልጄ እኔ ምንም ብሆን የለፋበት ውጤት እንዳታከስር አማና ብለውት ድንገት ወደ አኸራ ይሄዳሉ። ጧት ቤት ጀናዛ አስቀምጦ ፈተና ሄዶ ተፈትኖ መጣ። ከባድ ፈተና። ከሰዓት እናቱን ቀብሮ እንደገና ደግሞ ፈተናውን ተፈትኖ መጣ። ይህ ልጅ አባታቸው ሌላ ሚስት አግብቶ ወደ ሌላ ሀገር ነው የሚኖሩት። እንደገና ደግሞ ከሱ በታች ሁለት ወንድሞች አሉት። እነዚህ ልጆች አማና ተሸክሟል በዚህ እድሜው ማለት ነው። እና ሊላሂ ወኢና ኢለይሂ ራጂዑ። እናቱን አላህ ይዘንላት፣ እሱንም አላህ ሰብር ይበለው። ወንድም እህቶቼ በተቻለም ሁሉ ከጎኑ ልናግዘው አለንህ አብሽር ልንረው ይገባል። በዚህ እድሜው የተሸከመው ፈተና ቀላል አይደለም። ሐቂቃ በጣም ከባድ ነው። የእናት ሞት ሌላ ነው፣ እንደገና ህፃናት መሸከም ሌላ ነው። እሱ እንደገና ህፃን ነው ሌላ ነው። አላህ ሰብር ይስጠው፣ አላህ ይርሐማት፣ እሷንም አላህ የጀነት ይባላት። የምናየው እንግዲህ ጃዕፈር ብዙዎቻችሁ ቲክቶክ ላይ ሚዲያ ላይ በጣም ራሱን ጠብቆ አውስትራሊያ ነው እንደዛ ነገር ነው የሚኖረው። ሚዲያ ላይ ረጅም ጊዜ አውቀዋለሁ ሚዲያ ላይ ሲያወራ። ግን በአሁኑ ሰዓት እኔ ይሄ መጥፎ ነገር የሚያደርጉ ሰዎች እኔ አይገባኝም። ይሄ ሲህር ሰው ላይ መጥፎ ነገር አስበው ሰው ላይ ተጨንቀው ተጠበው በሰው ህይወት ላይ የሚሰሩ ሰዎች እኔ አላቅም። ለራሳቸው ምን አስቀምጠው እንደሆነ አላቅም። በሰው ላይ ይህንን በማድረጋቸው ምን እንደሚጠቀሙ አላቅም። እንግዲህ ጃዕፈር ሁላችሁም ታውቁታላችሁ። በአሁኑ ሰዓት ዱዓ አድርጉልኝ ሀገሬ ልግባ፣ ከእናቴ ጋር ልታከም፣ ከእናቴ ጋር ልሆን፣ ወደ ሀገሬ ያስገቡኝ በቻላችሁት ነገር እያለ ነው። እንግዲህ የእሱንም ቪዲዮ አይተን እንመለስ። ሰላም እንዴት ናችሁ ውድ ኢትዮጵያውያኖች?
ይሄ ነገር ብዙ ሰዎች እንዲሰማም አልፈለኩም ነበረ። ለዛ ነው በኦሮምኛ የሰራሁት። አሁን ግን ብዙ ሰዎች በኦሮምኛ ወይም በአማርኛ እያስተረጎሙ ቪዲዮ እየሰሩ ነውና በጣም ረጅም ጊዜ ደብቄ ራሴን እያስታመምኩኝ ነበረ። ወደ ሆስፒታል እመላለሳለሁ። ምንም ነገር ህመሜ ሊገኝ አልቻለም ረጅም ጊዜ እና አሁንም በ26 ቀጠሮ አለኝ እና ሆዴ ውስጥ ያመኛል፣ ልቤን ይነክሰኛል እና አሁን የሚያስፈልገኝ ምንድነው የእናንተን እርዳታ ነው የምፈልገው። እንደምታዩት ነው ሰውነቴም እያለቀ እየሄደ ነው። በጣም ኪሎ በጣም ነው የቀነስኩት። ምንም እንደምታዩት ነው እና አሁን እኔ ወደ ሀገሬ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። እጄ እናቴ ጋር ዱዓ እንድታስደርግልኝ ነው የምፈልገው። እናቴ እዛው ታስታመመኝ፣ እንድትረዱኝ ነው የምፈልገው ኢትዮጵያኖቼ። እኔ ዛሬ አጠገባችሁኝ እርዳታቸውን የምጠይቀው በጣም ሺህ ሰዎችን የምረዳ ሰው ከራሴ ትቼ ለሰው ልጅ የምኖር ሰው ነበርኩኝ እና በጣም አመሰግናቸዋለሁ። ሌላው ደግሞ በቀጣይነት የምናየው የ18 ዓመት ልጅ እንግዲህ አባቷም ሳውዲ አረቢያ ነው፣ እሷም ሳውዲ አረቢያ ናት። አባቷ መዲና ነው የሚኖረው። የ18 ዓመት ልጅ አባት እንግዲህ ልጅ አናዳኛለች ብሎ እንደ ፍቅረኛ ስልክ ደውሎ እያናገራት፣ እንደ ፍቅረኛ እያወራት፣ ፎቶ ላኪልኝ እያላት በቪዲዮ እያናገራት የራቆት ቪዲዮ አስላካት ማለት ነው። የራቆት ቪዲዮ ፍቅረኛዬ ነው ጓደኛዬ ነው ብላ ዓመት ከግማሽ ያወራችው ወንድ እንግዲህ አባቷ ነው። በመጨረሻ እንግዲህ አባቷ መሆኑን አውቃ ቲክቶክ ላይ እንግዲህ ፍርድ ቤት ቀርቦ አባትም ለሁሉም ይቅርታ ጠይቋል። ይህንንም ቪዲዮ አይተን እንመለስ። ቪዲዮ አይቀርም። አሁን እዚህ ጋር ጥያቄ ነው። አንዴ ቆይ ሸሙ፣ ይሄ ያልገባችሁ ነገር አለ። ሸሙ እስኪ ተረጋጉና እኔ አዚዛ ልጠይቃት ስለ ልጁ ጋር አልተግባባችም አይደለም? ካሜራ አልወጣላትም፣ አልተግባባትም። መሄድ የምችለው አባቷ ጋር ነው አይደል? እንደ አባቷ እንዳልሆነ አውቃለች። ይሄ ልጅ መቼም እስከዛሬ ድረስ እሷ ባለችን መንገድ የተጀናጀነችው አባቷ መሆኑን አታውቅም። ሌላ ነኝ እኔ ብሎ ነው አይደለም እንዴ? ለአባቷም እያማከረችው ነው። በቪዲዮ አልወጣም አለኝ ስለው ሊፈትንሽ ይሆናል። ሴት ልጅ ነው እንጂ በቪዲዮ የሚወጣው ወንድ ልጅ ነው እንጂ የሚጠይቀው፣ እንዴት አንቺ በቪዲዮ ውጣ ብለሽ ትጠይቂያለሽ አለኝ አይነት ነገር ነው አይደል? አሁን እዚህ ስታስረዳ የሰማ ነው ሰው። ስለዚህ ልጁ ጋር ካልተግባባች፣ ልጇ አለመሆኑን ካወቀች፣ አባቷ አለመሆኑን ካወቀች ወደ አባቷ ጋር ነው የምትሄደው። ልጁ ጋር ካልተግባባች አይደለም እንዴ? ነው ወይስ ደግሞ እዚሁ አለችበት ቦታ ሆና አባቷ መሆኑን ከተረዳሽ በኋላ ነው ወደ ሪያድ ሄድሽው? አይደለም፣ እኔ ጅዛን ነበርኩ። ወደ ልጅየው ጅዛን የነበረው ጅዛን ነኝ ያለሁት ብሎ ነው የተጀናጀነ። ሲጀመር ከመጀመሪያውም እኔ ወደ አባትሽ ወደ መዲና የመጣሽበትን እዳሽንም ጨርሰሻል፣ ተያየንም ብዙ አመታቶችን አስቆጥረናል እና እንተያይ ይለኛል። ከዛ ወደ መዲና መጣሁ። መዲና መጥቼ ስራም የለም እሱ ጋርም በቃ ልንግባባ ልንስማማ አልቻልንም። ገብቷን አብሮኝም ስላላደግም እኔም አብሬው ስላላደግኩ ጸባይ ምናምን በቃ እንትን የለንም፣ ልንግባባ አንችልም። ከዛ መጣሁ ወደ ሪያድ። መጥቼ ጠፍቼው ነው የመጣሁት ወደ ሪያድ። አክስቴ ያለች እናቴ ታላቅ እህት ማለት ነው፣ እሷ ናት ያመጣችኝ። እዚህ ልሞት ነው እባክሽ አንስማማም ሰውዬው ጋር አምጪ ብያት አምጥታኝ 3 ቀን እራሱ አልተቀመጥኩም ሪያድ። ይሄን በቃ በንዴት ነው ያደረገው። ገብቶሃል አይደለ? ካማቾቹ ፊት አዋረደችኝ ብሎ እዛ ኢጃዛ ቤት አለ ሚስት ስላለችው፣ ሚስቱ እርጉዝ ነበረች በሰዓቱ። ስመጣ ወደ ሪያድ ጥየው ስመጣ በቃ በዛ ንዴት አደረገው ነገሩን። በቃ እንደዛ ብሎ ነው ከወንድሞቹ ፊት የሚያመነውም። በቃ ልጄን በድያታለሁኝ። በቃ 1500 ሪያል ነበረባት። ካማቾቹ ፊት አዋረደችኝ፣ ያቃለለች። በቃ በዛው ስሜት ተነሳሳሁኝ። በቃ ደካማ ጎኗን አወቅኩ አለ። ገብቷል። አንድ ሰው የሩቅ ሰው ሊወጋ ይፈልጋል፣ ግን ከተሳሳተ ቦታ ነው የሚወጋ። የቅርብ ሰው ግን ያ ደካማ ጎንህን ያውቃል። ሁልጊዜ ስናወራ እኔ በሚዲያ እኮ እንደዚህ ብደረጉ እኮ ራሴን አጠፋለሁ ሁልጊዜ እለዋለሁ። ገብቷል። እንኳን አባትና ልጅ ጓደኛሞች ስንሆን ብዙ ሚስጥሮችን እናወራለን። ያን ስለምነው ይሄን ነገር ባደርግባት እኮ እኔን ሰብራኝ እንደሄደችው ትሰበራለች በሚል አደረገው። ሲያደርገው እኔ ግን ሆዴ ስራ አልፈታም። ሰውም ሲሰድበኝም ሲለኝም ፈጣሪ እኮ የእናቴ ጸሎት እኮ እያጋለጠው ነው። ግን እኔ አይኔ ተጨፍኗል። ገብቶሃል አይደል? እሱ ጋርም ስራ ማወራ መረጃው እየጠፋ ይሄዳል። ልጅየውን ፎቶውን እኔ አይደለሁም እያለ ፎቶውን እየላክልኝ፣ እኔ ግን ላምን አልቻልኩም። ገብቶሃል? ሁለተኛ ደረጃ ደግሞ እዚህ እንኳን መጥቼ
እመንልኝ ስለው እንኳን ይኸው በጋሽ ሙሂት በቁርአን በፈጣሪ ፊት እንኳን ቆም አላ ሌላ የማቀርብላችሁ ይሄም በጣም መነጋገሪያ ነበረ። ቲክቶክ ላይ እንግዲህ ኤጀንሲ ዱባይ ውስጥ የምታውቋት ሙኒት እናታችን በጣም እናከብራታለን፣ እንወዳታለን። እንግዲህ ብዙዎቻችሁ ታውቋታላችሁ። ምንድን ነው ለመዳም ቅመሞች መነጋገሪያ ያመጣችው በ24 ዓመት ትዳር ቆይታ በኋላ ድንግልናዬን አስመልሼ በሰርጀሪ ድንግልናዬን አስመልሼ ለባል ሰጠሁት አለች። እንግዲህ ለመዳም ቅመሞች ይሄ ምን እንደሚጠቅመን አላውቅም። እኛ እንኳን ይሄን ለናስመልስ በኖርማኑ ራሱ መቼ ኖርን? በትዳር መቼ ኖርንበት? እኛ ተጎሳቁለን በሰው ሀገር ተንከራተን አለን እንጂ መቼ ነው ትዳራችን ራሱ አጣጥመን የኖር ነው? ለእኛ ምኑ ነው አስፈላጊነቱን ያልገባኝም። ግን አዳምጣችሁ የራሷን አንደበት የተናገረችውን አብረን እናዳምጥ። ምን ነበር ፌብሩዋሪ ላይ ያለው ቫለንታይን ዴይ የፍቅረኛሞች ቀን። ገምቺ ለባለቤቴ ምን ጊፍት እንደሰጠሁት እስኪ ገምቺ። ሽቶ ኖ ሰዓት ተለመደ። ሽቶ ሰዓት ለወንድ ልጅ ሊሰጥ የሚችል ለቫለንታይን ዴይ ዋሌት እና ቤልት ብራንድ አንድ አይነት ማች። እነሱን ጨረስናቸው። እኔ እና እሱ እኮ ከተጋባን ስንት ዓመታችን ነው ሀቡዬ? 22 ዓመት 23 ዓመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ እስኪ ወደ ዛሬ 25 ዓመት ወደኋላ በወስደው አልኩና በውስጥ ጽፍልሻለሁ። አረ ንገሪኝ። እዚሁ ዘጋሁት። አረ ወርቅ ወንድ ልጅ አይለብስም ሙስሊም ወንድ ወርቅ ዘጋሁት። እንትኑን ዘጋሁት። ምን ዘጋሽ? ለህዝቡ ፋይናሉ ለሀቡ በዋትስአፕ ወላሂ በይ ቴክኖሎጂያችን እዚህ ድረስ ደርሷል። ታይላንድ ሄደሽ? ኖ ኢመራት ውስጥ ነው። ኢመራት ተጀመረ እንዴ? አዎ ሁሉ ነገር ምን የሌላለ ኢመራት። ምን ዘጋሽ? ምን ታይላንድ ሄደው ነበር። የዛሬ 20 ምናምን ዓመት ሲገናኙ የነበረውን ነገር ድጋሚ ሰጣችሁ ቪዲዮ። ይኸውልሽ እንግዲህ ከእንደዚህ አይነት ሰው ጋር ነው የሰርጋቸውን ቪዲዮ አይሳርዬ የሰርጋቸውን ቪዲዮ ለአኒቨርሳሪ ለቫለንታይን ጊፍት ሰጣቸው። በፊት ግን እኮ ታይላንድ ብቻ ነበር የሚቻለው። እኔ ሰው አረቦች እዚህ ይኸውልሽ አሁን በሌዘር አለ። በሌዘር የሌዘሩ ኢት ዊል ቴክ ታይም ሎንግ ታይም ይወስዳል። እስከ 3 ወር ድረስ ወደ 12 ሲዝን አለው ለምትዩ ግን የቻው በቃ እሺ ማሪ እመጣለሁ ኖርማል የሰርጀሪው ግን የ4 ሰዓት ሰርጀሪ ነው። በ3 ሳምንት ውስጥ ካላስ ኖርማል ሬዲ ነሽ ለጋብቻ። ወይኔ ደስ ሲል በጣም ደስ ይላል ወላሂ። ብዙ ውድ አይደለም ሙኒት አይደለም፣ ሪዝናብል ነው። ስታስቢው ከሚኖርሽ ደስታ ጋር እሱን ከምታስደስችው ደስታ ጋር ስታስቢው ኖርማል ነው። አይ ውድ ካልሆነ በጣም አሪፍ ነው። ለወጥ በጣም መቀየር ነው። አንዷ 6000 እያለች ነው። አንዷ 2000 ተሰራች ናት። በቃ 6000 ድርሃም ከሆነ አሪፍ ነው። ኧረ ይገባዋል እንዴ! $2000 1000 ያጎደች $2000 ማለት ነው። ኧረ ይገባዋል። ሳሪቲ ጋር ደስ ይለኛል። ሀቡ ታውቂያለሽ የሆነ አዲስ ነገር መፍጠር ጉዝ ነች ሙኒት ወላሂ ስማርት። አየሽ ሚውት አድርጋ ሰው ነገራት አጠገቧ የሆነ ሰው አሁን ገባ። አላስተርጓሚ ገባትም ነበረ መጀመሪያ ተቀሽ የሰርጋቸውን ቪዲዮ አላለች። አዎ የሰርጋቸውን ቪዲዮ አልኳት። ምን ልበል ታዲያ 22 ዓመት ነው ከተጋባን ያልሽው ሙኒቷ? ከተጋባን 24 ዓመታችን። ስለዚህ የዛሬ 24 ዓመቱን ነው መልሳ ገባሽ። እዛ ስልኩ እንዲገባሽ ነበረ። ከዛ የሰርጋቸው ቪዲዮ መሰለሽ። ግን በጣም እንደው ቴክኖሎጂ ረቆ እዚህ ደረጃ መድረሳችን እንዴት ደስ ይላል። ምንም የማይመለስ ነገር አለ ታዲያ? ወንድ በእናታችሁ ምንም የሰው ልጅ ከሞተ ነፍስ ብቻ ነው የማይመለሰው። ኢንሹራንስ ይኑርሽ። አንዳንድ ነገሮችን ኢንሹራንስ ከበር አያደርግም። ባይዘወይ ግን ፈዛ ኤክስትራ ነገር ናቸው። ኤክስትራ ነገር እንኳን ያ ነገር ለጥርስ እንኳን እኮ ኢንሹራንስ ውበት ስለሆነ ጥርስ ራሱ ለመሰራት የሚያደርገው ያውም ትልልቅ ካምፓኒዎች ናቸው 50%ንም ከበር የሚያደርጉት እንጂ ኖርማል ቦታዎች ወይም የገቨርንመንት ቦታዎች እንጂ ኖርማል ቦታዎች
ጭራሽ ጥርስን ከበራ ያደርግ ማንኛውንም ተጅሚል ወይም የቁንጅና ነገር ስለሆነ ወይኔ ግን ደስ ሲል ዘመኑ እዚህ ደረጃ ላይ መድረሳችን። የእውነት ጋይስ ገንዘብ ይኑር እንጂ ምንም ነገር ይተካል። ነፍስ ብቻ ነው በቃ ማይተካው። ከሞትም ብቻ ነው ማንደመለሰው። ሀቡዬ እንደዚህ አይነት ጓደኛ ይስጥሽ። እኔ ጓደኛዬን አማክሬያት ሄድኩኝ። ከዚህ ጋር እያይዤ ትንሽ ከንፈርም እንደበቃ ለውጥ ከዛ ኧረ ሙኒት ምን ሆና ነው ስራ ያልገባችሁ? ሙኒት ምን ሆና ነው ስራ ያልገባችሁ ሲላት ልትነፋ ሄዳ ነው ትላለች። ጉድ ተናገረች። ቲክቶክ ሁሉ ስመጣ ከንፈር አሁን ሁሉም ነው። ኢትዮጵያም እኮ እየተሰሩ ነው አርቲስቶችም ሁሉም። ግን የአንቺ እርግዝና ራሱ የአንቺን ከንፈር በነፃ እንደዛ አርጎ ታውቂያለሽ አይደለም? ወላሂ ማሻአላ እንዲህ በቀረልኝ ከእርግዝና በኋላ ይመለሳል ወደ ነበረ። አልሆነም 1 ሚሊ ብትሰሪው እንደዚህ ነው የሚሆነው። ወደፊት ይሰራሉ። አፍንጫ አይቀረኝ፣ ቅንድቤ አይቀረኝ፣ ጥርሴ አይቀረኝ። ጥርሴን ሆሊውድ ስማይል ትሰራለህ። ወልጄ ልጨርስ ብዬ ነው 40 ስገባ እንደ አዲስ ስለምፈነዳ የዛኔ ሁሉንም ነገር የኔ አይነት ፕላን ነው ያለሽ። ጎበዝ ስሚ ማሃቡ ጥርስሽን ስትሰሪ ንገሪኝ፣ የምትሰሪውን እነግርሻለሁ። የአንቺን ኦሪጂናል ጥርስ ሳይሰሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዶቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ማታ እንግዲህ ኃይለኛ ጌም ነበረን። ያው ሁላችሁም እንደተሳተፋችሁት እንዳያችሁ በጣም አሪፍ ጌም ነበረን። ፈቲ እንግዲህ ከጌሟ ከወንዴ ጋር ነበረ። ወንዴ ሴት ይዞ ነው የመጣው። ከጎኑ ሴት አስቀምጦ ነበረ። ሴቷ ነበር ስትጫወትለት የነበረው። ፈቲ ደግሞ ስለማታቅ የጌሙ ሕግ አይቻልም ስለተባለች ሁሉንም አስወረዳ ብቻዋን ነበር የተቀመጠችው። በጌም ዓለም ውስጥ መሸነፍም ማሸነፍም ያለ ነው። ግን ፈቲ እዚህ ጋር እኛን ወክለሽ በመቀመጥሽ፣ በሁለት እግር ቆመሽ በመሳተፍሽ፣ ይህንን ጌም በማዘጋጀትሽ ብቻ እኛን አኩርተሽናል፣ እኛም ኮርተንሻል ማለት ነው። ለእኛም አራያ ሆነሻል። ሁሌም አራያችን ነሽ፣ የኔ ጀግና አንቺ ሁሌም አሸናፊ ነሽ። እኛ እዚች ጋር መቀመጥሽ እና መሳተፍሽ መጫወትሽ ብቻ አሸንፈሻል ለእኛ ማለት ነው። እና ብዙ ነገር ተምረሽበት አልፈሻል፣ እኛም ተምረንበታል። በጌም ውስጥ ሁለት ሰው እንደማይሳተፍ አይቻልም ማለት እንደምትችይ ብዙ ነገሮችን ተምረሽበታል። የመጀመሪያሽ ነው እንጂ የመጨረሻሽ አይደለም። ከዚህ በኋላ ብዙ ጌሞችን ትጫወቻለሽ። ከትላልቅ ጌመሮች ጋር እየዞርሽ መጫወት የምትችይ ሴት ነሽ። ይህንንም አሳይተሻል የኔ ውድ። ባታቂም እንኳን ብቻሽን መቆም እንዳለብሽ ብትሳሳችም፣ ብሳሳትም ልሳሳት፣ በአቅም ልወቅ፣ በቻልኩት ነገር ግን በራሴ ቆማለሁ፣ በራሴ እጫወታለሁ ብለሽ ራስሽን ብቻ ወክለሽ ተቀምጠሽ ይህንን ሁሉ ጌም ስላካሄድሽ በጣም እናመሰግናለን የኔ ውድ። አሸናፊ ነሽ ለኛ። እና ደግሞ ማለት ነው ከጎኗ የነበራችሁ ፈቲ እየዞረች ሁሉንም ጌመር ቤት ዞራ አትጫወትም። የእኛ ልጆች ቤታችሁ ገብታ አታወራም። ፈቲ ሁለገብ ሰው ናት። ከሁሉም ጋር ነው ዝምድናዋ እሷ። እና ግን ፈቲን አናስደፍርም። ፈቲ የእኛ ልጅ ናት ብላችሁ ከጎኗ እኛ በመቶ ሺዎች ነበር ያሰብነው ታብታብ። እናንተ ግን አይበቃም ይሄ ብላችሁ በሚሊዮን ቤት ታብታብ አስደርጋችሁ የጀርባ አጥንት ሆናችኋት። እናንተ የኛ ልጅ ናት ብላችሁ ፈቲን እንግዲህ ሳፖርት ስታደርጓት ከመጀመሪያ እስከ መጨረሻ አብራችኋት የነበራችሁ ወንድሞቻችን ከልብ እናመሰግናለን። እውነት እናንተን ማመስገን አንችልም። በጣም አብራችኋት በቃ ከባችኋት ነበረ። በጣም ደስ ብሎናል። ለቀጣይ ትልቅ ቦታ እንደምደርስ ከትላልቅ ጌመር እንደምትጫወት ተስፋ እናደርጋለን። ፈትዬ ለእኛም ትልቅ የሆነ ነገር ታሳይናለሽ። ለወደፊቱ በብዙ ነገር እንጠብቅሻለን የሚያወድ እና ሁላችሁንም እናመሰግናለን ውዶቼ። ሌላው እንግዲህ ሌላ እንግዲህ ነጋዴ ናት። ዱባይ ላይ ብዙ ቲክቶከሮች የምታውቋት ከሆነ አላውቅም፣ በአይን በእይታ ስሸጥ ስሰራ ብዙዎቹ እናውቃቸዋለን። እንግዲህ ቤት ተከራይቼ ስራ ልጀምር አስመርቼ ብዙ ፕሮሰሶችን አስጨርሼ በመጨረሻ እንግዲህ ሲህር ተሰርቶብኛል። እኔ ይህ ሲህር ዱባይ ውስጥ እኔ እንጃ ኢትዮጵያኖችን በሙሉ ይህ ሲህር ከዱባይ እንዳለ ሊያስወጣቸው ይሁን መጨረሻቸው ምን እንደሚያመጣ አላውቅም። እርስ በርሳቸው ሲህር እየተደራረጉ እንግዲህ ማለቃቸው ነው። ሲህር ተሰርቶብኛል መስራት አልቻልኩም ዱአ አድርጉልኝ ብላለች።
እንግዲህ ሁላችሁም ዱአ አርጉላት፣ የምታዩት በሙሉ ዱአ አርጉላት። እሷም የለቀቀችውን ቪዲዮ አብረን እናያለን። ይሄ እንግዲህ የመጨረሻ ቪዲዮ ነው። በጣም እወዳችኋለሁ፣ አከብራችኋለሁ። አበረታቱን። እንግዲህ በየጊዜው የተሻለ ነገር ይዘን ለመቅረብ እንሞክራለን። ሰብስክራይብ በማድረግ ቤተሰብ በመሆን እኛን ደግሞ ወደ የተሻለ ቦታ ለማስቀመጥ ሁላችንም ተረዳድተን እርስ በርሳችን ተጋግዘን የተሻለ ቦታ እንቀመጥ። ካልተጋገዘን የሚያግዘን የለም ውዶቼ። ራሳችን እንተጋገዝ፣ የምናውቀውን እናሳውቅ። ስህተት ከሰራን ይሄ ስህተት ነው እንባባል። እወዳችኋለሁ። ላይክ እና ሰብ በማድረግ ጀምሮ ውዶቼ። ቻው። የሚገርመው ፓርት ማለት ነው፣ በጣም ነው የሚገርማችሁ። እኔው ማልቀስ ያለብኝና እንደዚህ ቤቴ መተኛት ያለብኝ ሰው አልነበርኩም። እና ሱቅ ለከፈት ነበረ ሻርጃ ላይ ቪዛዬን ጨርሼ የንግድ ቪዛ ቤቱን ተከራይቼ ጨርሼ ለኢድ እንደው ለአንዳንድ ነገር እንዲሆነኝ ሰርቼ አንዳንድ ነገር ከያዝኩኝ ድሬ አምሽቼ አንዳንድ ነገር ከያዝኩኝ ለዛ አንዳንድ ጎሎኝ ነበር አንዳንድ ነገርና ለሱ ሞላለሁ ብዬ አስቤ ነበረ። ሀታ የኢድ ጊዜ ቲክቶክ የተዘጋ ባለመሸጥ የራሱ ከሌ ወሊ ያለ አልፈቀደውም ብዬ ግን ብር ጎሎኝ ነበረ። ያንን ብር እያሰብኩኝ ነበር። የሆነ ቦታ ደግሞ አላህ ረዘቀኝ፣ አገኘሁኝ ብሩን። የሚቀረኛውን ሱቁን ለመክፈት ራሱ ማስገንባት ማስተካከል እንዴ ነው ዲኮር ምናምን የለም። በቃ ከዛ እቃዬን ይዞ መሄድ ነው። ይሄ ብቻ ነበር የቀረኝ። አሁን በዚህ ሰዓት ሰው ያለቅሳል ጤና መሆኑ። እንደው በአላህ በቃ ከነሱ ጋር እኩል እኮ ነው የሚያለቅሰው ሊሳካላችሁ ሲል በምን ሲል። ወላሂ አላህ ይፈርጀን። ለልጄ ሲል እኔ አይውላችሁ ሩቂያ የማረገው ስወድቅም ሩቂያ አድርጌ የምነሳው የትም መሄጃ ስለሌለኝ ነው። አይውላችሁ ላለቀስ ነው የምለው። በፊት ግን እንደዚህ እያልኩኝ ማውራት እችላለሁ። አሁን ግን አልችልም። ለምን? በቃ ደኢፍ ነው የሚያደርገኝ። ብቻ ምንድነው መሄጃም የለኝም፣ የምጠጋውም ሰው የለም። ለዛም ነው እኔ ወደ አላህ ብቻ የምጠጋው። አሁንም ደግሞ የያዝኩት አላህ አይጣለኝ፣ ወላህ በእጃችሁ አያስገባኝ አላህ ምክንያቱም እኔ ሌላ ሁላችን የሆነ የራሳችን ባህሪ አለን አይደል? እኔ እጅ መስጠት አልወድም፣ በስራ አምናለሁ። በስራ በጣም ነው የማምነው። እሺ ልጆች፣ ተስፋ ደግሞ መቼም አልቆርጥም። መቼም ተስፋ ቆርጬ አላውቅም። አላህም ደግሞ ተስፋ አያስቆርጠኝ። ኦኬ። እና የጭንቅላቴ ሰላም ላይ እሰራለሁ። ወላሂ ነው የምነግራችሁ። ኦኬ። ስለዚህ አሁን እንደዚህ የሚሆነኝ ተሐድሶ ምናምን የሚባል ነገር አለ። ያ ነው አሁን ሳስበው የሚሆነው። ለዛ ደግሞ አላህ በእኔ ቤት ያስገባችሁትን በቤታችሁ ያስገባላችሁ። በቃ ምን ላድርግሽ? እጄን አጣጥፌ ቁጭ ልበል? ልጆች እኔ እኮ በ3 ወርም በ1 ወርም ሩቂያ የማደርገው እኮ የሰው እጅ እንዳላይ እኮ ነው። አንዴ ከሰራሁኝ በኋላ ያቺን የሰራሁባትን ደግሞ ገና ያስኩኝ ስል ይጥለኛል። ያቺ የሰራሁባትን ወይ በዚህ አድርጌ አጠፋታለሁ፣ ከእንደገና ቆማለሁ፣ ከእንደገና እሰራለሁ። እኔ እኮ እንደዛ ሩቂያ ባላደርግ እኮ ስራ ያስጠላኛል አይደለ? ሩቂያ ካላደረግኩበት መነሳት አልችልም አይደል? መጨረሻ ምን ይሆናል? የሰው እጅ ነው የማየው። በቃ ወድቆ መቅረት ነው። ከዛ ብዬ ነው የምታገለው ሁልጊዜ እንጂ ቤቴ ስርም ያለ ድራማ፣ በኔ ጭንቅላትም ያለ ድራማ፣ በብዙ ነገር በህይወቴ ያለ ድራማ በጣም በሰይጣን የተከበበ ነው። ያላህ ደግሞ ስራ ይበልጣል አይደለ? በልጦም አይቻለሁ። አሁንም ደግሞ አላህ ይደርስልኝ፣ በቃ አላህ ይደርስልኝ። እውነት በዚህ ሰዓት እኔ ስራዬን ሞቅ አድርጌ ሰርቼ ሌላው ቢቀር ሀታ ሌላ ነገር መስራት እየቻልኩኝ ተውት። ሌላውን ሱቄን በስርዓት አልከፍትም። እስቲ ላለ ብላችሁ ንገሩኝ። ወላሂ ላዚም እኮ ነው የምነግራችሁ። ሱቄን ጨርሼ ይሄ ለኢድ ያልሸቀልኩትም ነገር እንደው በቃ አላህ አላለልኝም ብዬ ትቼ ከዛ ሌላ ነገር እስቲ አላህ አስቡት። እኔ ያላሰብኩትን ነገር አላህ ሰጥቶኝ፣ ወላሂ ላዚም ያላሰብኩትን ነገር ነው አላህ የሰጠኝ። አልነበረኝም፣ ይጉዳልብኝም ነበረ፣ ግን ሰጥቶኝ እንደ መስራት ስችል መጥቼ እዚህ አለቃቅሳለሁ። እስቲ አሁን ተነሽ ላይ ላስሪ አልፈልግም፣ በቃ ያስጠላኛል። ለዚህ እኮ ነው እኔ ፍቱኝ የምለው። ፍቱኝ
ያስለቀሰኝ የምለው ወላሂ ላዚም ሰዎች ወላሂ ሰው ማለት ነው። የሆነች ልጅ ቲክቶክ ላይ ስታወራ ሰማሁ። ብር ሰርቆባችሁ ለሮጠ ሰው ወይ የሆነ ነገር ለሆነ ሰው ጠላት አይደለም። ጠላት ማለት ነው ወላሂ ነው የምላችሁ። በቅናትን በምን ተነሳስቶ መተት ያደረጋባችሁ ሰው ነው። ያ አይምጣ ቤታችሁ፣ ያ አይምጣ። ለምን ይሄ ጂኒና ሰይጣን ስራ የለውም አይደል እንዴ? ሰዎችን ማሳሳት፣ ሰዎችን መጣል እኮ ነው ስራው። ማሳመም ምን ማለት ማስጨነቅ ነው ስራው። እሱን ይጥልባችኋል፣ ይገብራል፣ እሱ ለራሱም ይከፍራል። ከዛ እናንተ ጋር እሱ በቤቱ ፈሱን ጠር እያደረገ እናንተ እዚህ ከማታዩት እሱ ከሚያያችሁ ቂጣችሁን ከሚላችሁ ሰይጣን ጋር ትኖራላችሁ። እስቲ ላላ ብላችሁ ከዚህ የበለጠ ነገር ምን አለ? እንደው አላህ እኔ የሰው እጅ ማየት አልፈልግም ወላሂ። አላህ የሰው እጅ አያሳየኝ፣ ያጠንክረኝ። የላ ለማንኛውም ደህና ሁኑ።